ቀን ከሌሊት መስዋዕትነት ሲከፍሉ የነበሩ ሰዎች በተቀነባበረ እኩይ ተግባር በፋሽስታዊ ተግባር እና ሐሳብ በትላንትናው ዕለት ሕይወታቸው አልፏል። በአሰቃቂ ሁኔታ ተገለዋል። ክቡር ዶክተር አምባቸው የአማራ ክልላዊ መንግስት ርዕሰ መስተዳደር እና የአዴፓ ምክትል ሊቀመንበር እንዲሁም ክቡር አቶ እዘዝ የክልሉ የአደረጃጀት የርዕሰ መስተዳደሩ አማካሪ፣ ክቡር ጀነራል ሰዓረ የኢፌድሪ አገር መከላከያ ጦር ኢታማጆር ሹም በተቀነባበረ ተግባር በጀነራል ብርጌደር ጀነራል አሳምነው ጽጌ በአማራ ክልል ጸጥታ ቢሮ ኃላፊ እና በጀሌዎቹ በተቀነባበረ ሴራ እና በተደረገው የመፈንቅለ መንግስት ሙከራ መስዋዕትነት ከፍለዋል። ሕይወታቸውን አጥተዋል። ውዱን ሕይወታቸውን ለኢትዮጵያ ሕዝቦች ነፃነትና እኩልነት ሲሉ ገብረዋታል። ይሄ በጣም ያሳዝነናል። መሪር ሐዘን ውስጥ ነው ያለነው። የታጋዮች መስዋዕትነት የከፈሉት መስዋዕትነት ለይበልጥ ለትግል የሚያነሳሳን የነሱንም አደራ ለማሳካት ቀን ከሌሊት እንድንተጋ የሚያደርገን ይበልጥ እንድንጠነክር የሚያደርገን ተግባር ነው። ይህ ለውጥ ከጥንስሱ ጀምሮ እንዳይወለድ ከተወለደም በኋላ እንዳያድግ ሲደረጉ የነበሩ ጥረቶች እየከሸፉ ለውጡ ስር እየሰደደ ፍሬ እያፈራ በዓለም አቀፍ ደረጃ እውቅና እያገኘ መጥቷል። በእንደዚህ አይነት እኩይ ተግባር ወደ ኋላ የሚመለስ ለውጥ አይደለም። ማንም ወደ ኋላ ሊመልሰው አይችልም። የኢትዮጵያውያንን ለውጥ የእኩልነት የነፃነትና የወንድማማችነት ጉዞ ማንም የትኛውም ኃይል ወደ ኋላ ሊመልሰው አይችልም። በታጋዮች መስዋዕትነት በሚከፈለው መስዋዕትነት ይበልጥ እየጠነከረ ስር እየሰደደ ወደ ቀጣይ ድል እየተሻገረ የሚሄድ ይሆናል። በአማራ ክልል ሕዝብ ላይ የተሰነዘረው ጥቃት በእኛ በክልላችን በኦሮሚያ ክልል እንደተሰነዘረ ጥቃት በኦሮሞ ሕዝብ ላይ እንደተሰነዘረ ጥቃት ወስደነዋል። በፌደራል መንግስቱ ላይ የተሰነዘረውን ጥቃት በዚሁ ደረጃ ወስደነዋል። ስለዚህ ይህንን ሕገ መንግስታዊ ተግባር እና እኩይ የፋሽስት ተግባር የኦሮሚያ ክልላዊ መንግስት አጥብቆ ያወግዛል። ስልጣን ከምርጫ ውጪ፣ ስልጣን ከዲሞክራሲያዊ ስርዓት ከሕገ መንግስት ውጪ በጉልበት የሚገኝ አይደለም። በኢትዮጵያ ምድር ይሄ ከዚህ በኋላ ሊሆን አይችልም። ይህንን የኢትዮጵያ ህዝቦች ለዘመናት ባደረጉት ትግል አረጋግጠዋል። ይህንን ማንም ወደ ኋላ ሊመልሰው አይችልም። ፍላጎታቸውን የራሳቸውን የግልና የቡድን ጥቅም በጉልበት ህዝቦች ላይ ጭኖ ለመኖር የሚፈልጉ ኃይሎች እየከሰሙ እየጠፉ የኢትዮጵያ ህዝቦች ድል ደግሞ እየለመለመ ይቀጥላል። ከዚህ ውጪ የሚሆን ነገር ኢትዮጵያ ውስጥ አይኖርም። የነዚህ የጥፋት ኃይሎች ተስፋ የቆረጡ የተሸነፉ ቡድኖች ሙከራ እያጠነከረን የኢትዮጵያን ህዝቦች አንድነት ድሉ እንዲጠነክር ለሚፈለገው ግብ እንዲደርስ እያደረገ የሚሄድ እንጂ ወደ ኋላ የሚመልስ አይደለም። ስለዚህ የአማራ ህዝብ ክልል በበሰለና በተረጋጋ መልኩ በአንድነት በመቆም የህግ የበላይነትን ለማረጋገጥ የክልላችሁን መንግስት ለማጠናከር የምታደርጉትን ማንኛውንም እንቅስቃሴ የኦሮሚያ ክልል መንግስት የኦሮሚያ ክልል ህዝብ በአንድነት ከጎናችሁ እየቆመ የሚያስፈልገው መስዋዕትነት ሁሉ እየከፈለ ትግላችሁን ለማስቀጠል ዝግጁ መሆናችንን ልናረጋግጥላችሁ እንወዳለን። ይሄ ጥቃት ይሄ የአማራን ህዝብ ለማዋረድ ለማሳነስ የተደረገ ጥቃት የአማራን ህዝብ ሞር
የሚያጠነክር የአማራን ህዝብ ለበለጠ ትግል ፋሽስቶች ፊት እንዲቆም እና እንዲያፈርሳቸው የሚያደርገው እንጂ ወደ ኋላ የሚመልሰው አይደለም። ስለዚህ የምታደርጉት ትግል ላይ ከጎናችሁ ምን ቆምና የሚያስፈልገውን መስዋዕትነት ከናንተ ጋር ለመክፈል ዝግጁ መሆናችንን ህግን ለማስከበር ለምታደርጉት እንቅስቃሴ ሁሉ የሚያስፈልገውን ሁሉ እገዛ የምናደርግ መሆናችንና አሁንም ከክልሉ አመራር ጋር ሆነን ከፌደራል መንግስት ጋር ሆነን ከፍተኛ ጥረቶች እና ርብርቦች እያደረግን መሆኑን ይሄም እንደሚቀጥል ላረጋግጥላችሁ እወዳለሁ። የኢትዮጵያ ህዝቦች እኩልነትና ነጻነት ወንድማማችነት እየጠነከረ መጥቷል። ነጻነታችንን ማንንም ወደ ኋላ ሊመልሰው አይችልም። የእኩልነት መንገዱ ማንንም ሊያፈርሰው አይችልም። ወንድማማችነታችን ደግሞ ይበልጡኑ እየጠነከረ ይሄዳል። እነዚህ የምናከብራቸውና የምንወዳቸው ጓዶች መስዋዕትነት ለእኩልነት ለነጻነትና ለወንድማማችነት የተከፈለ መስዋዕትነት ነው። ይሄንን የመስዋዕትነት ፍሬ የሆነውን ኢትዮጵያውያን ለዘመናት ሲታገሉለት የቆዩት በደማቸውና በአጥንታቸው ያገኙት ይበልጡኑ ፍሬ እያፈራ እንዲሄድ ርብርብ እያደረጉበት ያለው ለውጥ ወደ ኋላ እንዳይመለስ ሁሉም ኢትዮጵያዊ ሁሉም ብሔር ብሔረሰብ በሁሉም ክልል ውስጥ ያለ በአንድነት በመተሳሰብ በጋራ ቆመን ችግሮችን ለመፍታት እንድንሰራ ጥሪ ላስተላልፍ ፈልጋለሁ። በኦሮሚያ ክልል ውስጥ የሚገኙ ብሔር ብሔረሰቦች የኦሮሞ ህዝብ እንደ ትላንቱ ሁሉ በአቃፊነቱ ለወንድማማችነት ባለው ትልቅ ስፍራ ይሄንኑ እያጠናከረ ይቀጥላል። ይሄ ጥቃት የኦሮሞ ህዝብ ላይ የተሰነዘረ ጥቃት ነው። የኦሮሚያ ክልላዊ መንግስት ላይ የተሰነዘረ ጥቃት ነው። ይሄንን ጥቃት ለመቀልበስ እስካሁን የተወሰደው እርምጃ ተጠናክሮ ይቀጥላል። በእንደዚህ አይነት መልኩ የተለያየ ሙከራና ፍላጎት የሚያሳዩ ኃይሎችን ሁሉ ያለምንም ምረት ቆመን እንታገላቸዋለን። እስካሁን ለዲሞክራሲ እስካሁን ምህዳሩን ለማስፋትና ለማጠንከር የተወሰዱ እርምጃዎች በዓለም ደረጃ ትልቅ ተቀባይነትን ትልቅ ስፍራ ለኢትዮጵያ አስገኝተዋል። ለዚህ ሲባል ደግሞ የተወሰደ ትግስት አለ። ከዚህ በኋላ ግን በዚህ ደረጃ ለውጣችን ላይ የሚወሰዱ ጥቃቶችን የሚታገስ አይምሮ የሚታገስ ልብና የሚታገስ አቋም የለንም። ያለምንም ምረት በአንድነት ቆመን እንታገላለን። በአንድነት ቆመን ለውጣችንን እናስቀጥላለን። ስለዚህ የኦሮሚያ ክልላዊ መንግስት የኦሮሞ ህዝብ ከአማራ ወንድም ህዝቡ ጋር ከሌሎች ወንድም ብሔር ብሔረሰቦች ህዝቦች ጋር በአንድነት በመሆን በመስዋዕትነት ያመጣውን ለውጥ በመስዋዕትነት በጋራ ያመጣውን ለውጥ በጋራ በመስዋዕትነት ለማስቀጠል የሚሰራ መሆኑን ላረጋግጥላችሁ እወዳለሁ። የሰማዕታት ቤተሰቦች፣ ወዳጆች፣ የአማራ ክልል ህዝብ፣ የኢትዮጵያ ህዝብ መጽናናትን እመኝላቸዋለሁ። እነዚህ ጀግኖች ዶክተር አምባቸው፣ አቶ እዘዝ፣ ጀነራል ሰዓረ በአካል ከጎናችን ቢለዩም በአቋማቸው፣ በእምነታቸው፣ በትግላቸው በከፈሉት መስዋዕትነት ለዘመናት በውስጣችን በመንፈስ ከጎናችን ይኖራሉ። እነዚህ የኢትዮጵያ የቁርጥ ቀን ልጆች እነዚህ በፋሺዝም ፊት ቆመው የህዝቦችን ነጻነትና እኩልነት ወንድማማችነትን አስቀድመው የህይወት መስዋዕትነት የከፈሉ ጀግኖች ይበልጡኑ ብዙ ጀግኖች በእነሱ እግር እንዲተካ የኢትዮጵያ ህዝቦች ትግል ይበልጡኑ እየጠነከረ እንዲሄድ የሚያደርግ ነው። ስለዚህ ይህንን ማዕከል አድርገን በሁሉም ደረጃ በተቀናጀ መልኩ ለውጡን የማስቀጠል ስራችንን አጠናክረን እንቀጥላለን። አመሰግናለሁ።